ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በዛሬው ቪዲዮ ደግሞ ማሳያችሁ እንዴት ዌብ ዲቨሎፕመንት መማር እንደምትችሉ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ኤኒ ታይፕ ኦፍ ፕሮግራሚንግ ላንጉጅ መማር ትችላላችሁ ዌብሳይቱ ላይ። ለዛሬ ግን ማሳያችሁ ኤችቲኤምኤል እና ሲኤስኤስ እንዴት ተምራችሁ አትራክቲቭ የሆነ ኢንተርፌስ መገንባት እንደምትችሉ ብዙ ሰርቪሶችን የሚሰጥ ዌብሳይት እንዴት መገንባት እንደምትችሉ ነው ማሳያችሁ። አብራችሁ ቆዩ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮመንት አድርጉ፣ የምትፈልጉትን ነገር ጻፉ ኮመንት ሴክሽን ላይ እሰራላችኋለሁ ማለት ነው። አብራችሁ ይቆዩ። በመጀመሪያ ክሮማችን ጋር እንገባና ማሳያችሁ ዛሬ ባለፈው ቪዲዮ ላይ ሪቪው ያደረኩላችሁን ጊክስ ፎር ጊክስ ላይ ነው። ጊክ ፎር ጊክስ ኤችቲኤምኤል ብለን እንገባለን። ከዛ እዚህ ጋር ኤችቲኤምኤል ቱቶሪያል የሚል አለ። እሱን እንትን እንላለን ማለት ነው። ከዛ እንደዚህ ዙም እናደርገውና ምን አለ ማለት ነው። ቱቶሪያል አለ፣ ኤክሰርሳይዝ አለ፣ ታግ አለ። እንደምታዩት ከላይ ሄደሩ አካባቢ አትሪቢዩት አለ፣ ግሎባል አትሪቢዩት አለ፣ ኢቨንት አትሪቢዩት አለ፣ ኤችቲኤምኤል ኢንተርቪው ኩዌስችን አለ፣ ዶም አለ ወይም ዶክመንት ስለዚህ ኤችቲኤምኤል ስለ ኤችቲኤምኤል ዲስክሪፕሽን ይሰጣል። ከዛ ፈርስት ታጎቹ ይጻፋሉ፣ እነዚህ ታይትል ምናምን። ዘን ወደ ዋናው እንግባ፣ ወደ ታጎቹ ማለት ነው። እዚህ ጋር ታግ የሚሉት ጋር እንትን አድርገን ስንገባ እዚህ ጋር ኤ ቱ ዜድ ነው። ኤችቲኤምኤል ታግ ፒ ምንድነው? ኦፕኒንግ ታግ ፎር ፓራግራፍ ነው። ክሎዚንግ ታግ ነው። ቤዚክ ኤችቲኤምኤል ታግ ኤግዛምፕል፣ ኤችቲኤምኤል ሄድ ቦዲ ምናምን፣ ኤ ቱ ዜድ ኤችቲኤምኤል ታግ ምናምን እንደዚህ መማር ትችላላችሁ። እያንዳንዱ ነገር አለ። ታጎቹን መማር ትችላላችሁ። ከዛ እዚህ ጋር ይሄ ሌላ ነው። ኦኬ እንትን እያለኝ አይደለም። እዚህ ጋር ነው። እሺ እዚህ ጋር ታጎቹ አሉ። ፒ ታግ አለ። ዶክመንት ታይፕ ኤችቲኤምኤል አብሪቬሽን አክሮኒም ምናምን እንጠቀም እንችላለን። እዚህ ጋር ታይትል አሳይድ ምንድን ነው? የዘሜን ኦብጀክትን ዌብ ፔጅ ሪፈር የምናደርግበት ነው። ከዛ ብዙ አይነት ታጎች አሉ እዚህ ጋር በጣም ብዙ ታጎች ናቸው። ዘን እነዚህን እዚህ ጋር መማር ትችላላችሁ። ከዛ በኋላ አትሪቢዩት አለ፣ ግሎባል አትሪቢዩት አለ፣ ኢቨንት አትሪቢዩት አለ። ከዛ ኤክሰርሳይዝ አለ። ለምሳሌ ቱቶሪያሉን ከወሰዳችሁ በኋላ እዚህ ጋር ቱቶሪያሉ ጋር ምን አለ? ብዙ ነገሮች ይኖራሉ። እዚህ ጋር አፕሊኬሽኑ አለ፣ ፕሮጀክት አለ ምናምን እንደዚህ። ከዛ የተለያዩ ፕሮግራሞች አሉ። እነሱን ገብታችሁ መማር ትችላላችሁ። ኦኬ ከዛ ደግሞ ኤክሰርሳይዝ አለ። እዚህ ጋር ኤክሰርሳይሶቹ ጋር ገብተን የተለያዩ ጥያቄዎችን መስራት እንችላለን ማለት ነው። ከተማርን በኋላ ራሳችን ኢቫሉዌት ማድረግ እንችላለን። ዘን ኤቭሪቲንግ አለ እዚህ ጋር እያንዳንዱ ነገር ስቴፕ ባይ ስቴፕ ተቀምጧል። ገብታችሁ ከተማራችሁ ኤችቲኤምኤል በደንብ ቢያንስ 3 hours a day ብንሰራ በቃ በ2 ሳምንት ምናምን ጥሩ አሪፍ አንደርስታንዲንግ ይኖረናል ስለ ኤችቲኤምኤል። ከዛ ሲኤስኤስ 1-2 ሳምንት ምናምን ተምረን አሪፍ የሆነ ኢንተራክቲቭ የሆነ ዌብሳይት መስራት እንችላለን ማለት ነው። ወደ ሲኤስኤስ እንሂድ። እዚህ ጋር ሲኤስኤስ ጊክስ ፎር ጊክስ አልኩት። ሲኤስኤስ ቱቶሪያል አለ። ሲኤስኤስ ምንድነው? ያው እንደምታውቁት ካስካዲንግ ስታይል ሺት ነው። በኤችቲኤምኤል የሰራናቸውን እያንዳንዱን ታጎች እያንዳንዱን ቴክስቶች ይሄ ኢንተራክቲቭ እንዲሆኑ የተለያዩ ከለር ቦርደር ምናምን ለመስጠት ነው የሚጠቅመው። ዘን እዚህ ጋር አሁንም ኤክሰርሳይዝ አለ፣ ኩዌስችን አለ፣ ቱቶሪያል አለ። ለምሳሌ እዚህ ጋር ወደ ቱቶሪያሉ ስንገባ እዚህኛው ጋር ቱቶሪያል ላይ ስንገባ
ይሄ ዌብ ፔጅ ዊዛውት ሲኤስኤስ ይሄን ነው የሚመስለው። እዩት። ለምሳሌ በኤችቲኤምኤል የተጻፈ ዌብ ፔጅ ይሄኛውን ነው የሚመስለው። ከዛ ወደ ሲኤስኤስ ስንቀይረው ግን በጣም ኢንተራክቲቭ ይሆናል ማለት ነው። እዚህ ጋር ምን አለ? ኢንላይን ማለት ነው ኤችቲኤምኤል ላይ የተጻፉትን ላይን ባይ ላይን ውስጥ ላይ ገብተን ማለት ሌላ ሪፈር በአምሳ እናደርግ ሌላ የሲኤስኤስ እንትን ሳንጽፍ ውስጥ ላይ ራሱን ውስጥ ላይ አንድ ፕሮግራም ላይ የምንጽፈው ነው። ከዛ ኢንተርናል ማለት ደግሞ ምንድነው? እዚህ ጋር ሄድ ስታይል ኤች3 ብለን እያንዳንዷን ኤች3 እየጻፍን ነው እንትን የምንለው። ኢንላይን ማለት ውስጥ ላይ ነው። ለምሳሌ ታጓ ውስጥ ወይ የሆነ ላይ ነው የሆነ ፓራግራፍ ውስጥ ላይ ነው ስታይሉን የምናስተካክለው። ኢንተርናል ከሆነ ደግሞ በሄዱና ይሄ በስታይል ውስጥ ላይ ነው። ስታይል ውስጥ ጋር እንገባና ስታይል ብለን እንጽፋለን። እችን ታግ እያዋትና ከዛ ሪፈር እናደርጋለን። ስም ላይክ እንደ ክላስ እንደ አይዲ ሪፈር እናደርግና ቦርደሩን ከለሩ ምናምን እንሰጣለን። ኤክስተርናል ደግሞ ምን ማለት ነው? ኤክስቴንሽን ሌላ ሲኤስኤስ ኤክስቴንሽንን ሪፈር እናደርግና የኤችቲኤምኤሉን ክላስ ምናምን ነገር እንጽፋለን ማለት ነው። ከዛ እንደዛ ኤዲት ማድረግ እንችላለን። ከዛ እዚህ ጋር ፋንዳመንታሎቹ አሉ። ሩልሴስ፣ ሴሌክተር፣ ኮምቢኔተር፣ ፕሮፐርቲ፣ ዲስፕሌይ፣ ባክግራውንድ፣ ቦርደር፣ ፎንት ምናምን አለ። ከዛ ስታይሊንግ ኤችቲኤምኤል ኤለመንትስ ዊዝ ሲኤስኤስ ነው። ቴክስቱን፣ ኢሜጅ፣ ሊስት፣ ቴብል፣ ፎርማት፣ ሊንክ፣ ሚዲያ ምናምኖቹ እነዚህ ማስተካከል እንችላለን። ከዛ ፕሮጀክቶች አሉ ለቢጊነሮች የሚሆኑ ከዛ እነሱን ገብተን ቼክ ማየት እንችላለን። በጣም አትራክቲቭ ናቸው። ከዛ ሪስፖንሲቭ ዲዛይን ማለት ደግሞ ላይክ ይሄ ምንድነው ማክሲማይዝ ሚኒማይዝ ምናምን ስናደርገው ቴክስት ውስጥ ምንም አይነት የሆነ ኢሊሚኔት የማያደርግ ከሆነ በቃ ሁሉንም የሚያሳይ ከሆነ ለስልክም ለፒሲ ለተለያየ ዲቫይስ ላይ የሚያገለግል ከሆነ እንደዚህ ሪስፖንሲቭ ማድረግ እንችላለን ማለት ነው። ሎጂክ ኢምፕሊሜንቴሽን ብዙ ነገር ነው ያለው እዚህ ጋር ገብተን መማር እንችላለን። በጣም አሪፍ ዌብሳይት ነው። የህንዶች ዌብሳይት ነው። በጣም የሚገርም ዌብሳይት ነው። ከዛ ሌላ ነገር እንዲሰራላችሁ የምትፈልጉ ከሆነ ኮመንት ሴክሽን ላይ ንገሩኝ። ቻናላችን ሰብስክራይብ በማድረግ ቪዲዮዎቹ ከተመቻችሁ ላይክ በማድረግ የቤተሰቡ አባል ይሁኑ። እናመሰግናለን። ኮመንት መጻፍ ይቻላል። ገብታችሁ ኮመንት መጻፍ ትችላላችሁ። ከዛ በሱ ወይ እናስተካክላለን። አመሰግናለሁ።